ከሀገር ውስጥ ባጫጭር ከምንነግራችሁ ጉዳዮች መካከል ደግሞ የወንዝ ዳር ልማት ለአዲስ አበባ 1.33 ትሪሊየን ብር ኢንቨስትመንትን ስበዋል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። እንዲሁም ደግሞ ለኢንዱስትሪ ፓርኮች የሚቀርበው የሀገር ውስጥ ግብአት ከ5 በመቶ የማይበልጥ ስለመሆኑም ጥናት አረጋግጧል። እነዚህን ከሀገር ውስጥ ሌሎችን መረጃ አሉን የምናደርሳችሁ ይሆናል። የተከበራችሁ አድማጮቻችን ወደ ባህር ማዶም እናልፋለን። አሜሪካ የዳንሺ ኪንግደም ግዛቶችን የመቆጣጠር ስልጣን የላትም ሲሉ ፍሬድሪክሰን ተናግረዋል። ግሪንላንድ ደግሞ በትክክል ታስፈልገናለች ሲሉ ትራምፕ ተናግረዋል። በሁለቱ መካከል ያለው ፍጥጫ ምን መልክ ሊይዝ ይችላል የሚለውን ደግሞ በዜናችን አካተናል። ይህንን ጉዳይ የምንነግራችሁ ይሆናል። ከዚህ ባለፈ ተወዳጁ ባተሌው ወደ እናንተ የሚደርስ ይሆናል። ሰዓታችንን እያየን የሙዚቃ ግብዣ ይኖረናል። ስለ ኢኮኖሚ እንዲሁም ስፖርታዊ መረጃዎቻቸውን ሰዓታቸውን ጠብቀው ወደ እናንተ የሚደርሱ ይሆናል። ኢትዮ አመሻሹን እየመራው ልዑል ወልዴ አብራችሁ የምቆይ ይሆናል። ዋና አዘጋጇ ያይኔው ባሻምበል ናት። በቴክኒኩ ላይ ደግሞ ልዑል እጅጉ አብሮን አለ። አድማጮቻችን እናንተም አብራችሁ እንድትሆኑ የአክብሮት ግብዣችን ነው። ማንኛውም ሀሳብ አስተያየቶቻችሁን ልታደርሱን ትችላላችሁ። በተለይ ደግሞ በዓል ደርሰዋል። የበዓል ሽር ጉድ ካሁኑ ስለመጀመሩ እንዲሁ ያው እየሰማንም እያየንም ያለነውና እንደው ምን ይመስላል ገበያው ምን ይመስላል የሚለውን በዓልን እንዴት ለማክበር አሰባችሁ የሚለውን በ0970105688 ላይ ልታደርሱን ልጽፉልን ትችላላችሁ። አይ መደወል ይቀናናል ለምትሉም በ0116687017 ላይ ብትደውሉልን የምታገኙን ነው የሚሆነው። ከመሸጋገሪያ በኋላ ስንመለስ ወደ ዜናዎቻችን የምናልፍ ይሆናል። ዓለም እንዴት ዋለች? በቅድሚያም ከሀገር ውስጥ የወንዝ ዳር ልማት ለአዲስ አበባ 1.33 ትሪሊየን ብር ኢንቨስትመንት ስቧል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ይህ ከእንጦጦ እስከ ፒኮክ የተከናወነው የአዲስ አበባ የወንዝ ዳር ልማት የግሉን ዘርፍ በማሳተፍ ለከተማዋ ግዙፍ የኢኮኖሚ አቅም መፍጠር ችለዋል ሲሉ ጠቅላይ ሚኒስትሩ የአዲስ አበባ ዩኒቨርሲቲ 75ኛ ዓመት ክብረ በዓልን አስመልክተው በዩኒቨርሲቲው ተገኝተው የውይይት መነሻ ጽሑፍ ባቀረቡበት ወቅት ተናግረዋል። በአዲስ አበባ በከተማ ማስተዳደሩና በግሉ ዘርፍ አጋርነት የሚያስደንቁ ቡና ቤቶች፣ ሬስቶራንቶች ይገነባሉም ብለዋል። የ1.33 ትሪሊየን ብር ኢንቨስትመንት እንኳን አዲስ አበባ ኢትዮጵያም አድርጋ አታውቅም ነው ያሉት። ለሀገር ልማት ጠንካራ የመንግስትና የህዝብ አጋርነት ወሳኝ መሆኑን ያነሱት ጠቅላይ ሚኒስትሩ በአረንጓዴ አሻራ መርሃ ግብር እስካሁን 48 ቢሊዮን ችግኞች መትከል የተቻለው በዚህ አጋርነት ምክንያት መሆኑንም አስታውቀዋል። ለኢንዱስትሪ ፓርኮች የሚቀርበው የሀገር ውስጥ ግብአት ከ5 በመቶ የማይበልጥ መሆኑንም ጥናት አረጋግጧል። በኢትዮጵያ ለሚገኙ የኢንዱስትሪ ፓርኮች ከሀገር ውስጥ የሚቀርበው ግብአት ከ5 በመቶ የማይበልጥ መሆኑን የኢትዮጵያ ፖሊስ ጥናት ኢንስቲትዩት ያካሄደው ጥናት ማረጋገጡ ገልጸዋል። የኢትዮጵያ ፖሊሲ ጥናት ኢንስቲትዩት የኢንዱስትሪ ልማት ተመራማሪ ዶክተር ሲሳይ ስንታየው ኢንስቲትዩቱ ባደረገው ጥናት 95 በመቶ የሚሆኑት በኢንዱስትሪ ፓርክ ውስጥ ያሉ ፋብሪካዎች የሚጠቀሙት ግብአት ከሀገር ውጭ የሚገባ ሆኑ ተረጋግጧልም ብለዋል። ይህ ፓርኮቹ እንዲያመነጩ የሚፈለገውን ያህል የውጭ ምንዛሬና ሀብት እንዲያመነጩ ዋነኛ እንቅፋት ሆኖባቸዋል ሲሉ ዶክተር ሲሳይ ለጋዜጣ ፕላስ ተናግረዋል። በበጀት ዓመቱ ከማኑፋክቸሪንግ ዘርፍ ተኪ ምርት 5.6 ቢሊዮን ዶላር ለማመንጨት ማቀዱን የኢንዱስትሪ ሚኒስቴር አስታውቋል። ኢትዮጵያ በ2017 ዓ.ም የበጀት ዓመት የውጭ ምርትን በመተካት 4.3 ቢሊዮን ዶላር የውጭ ምንዛሬ ማግኘቷ ተገልጿል። የኢትዮጵያ ታምርት ንቅናቄ በዘርፉ ያሉ ችግሮችን ለመፍታት ምርታማነትን ለማሳደግና አዳዲስ የውጭ ባለሀብቶችን ወደ ኢንዱስትሪው ለመሳብ ቁልፍ ሚና መጫወቱም ተገልጿል። ዘርፉን ለማጠናከር አግባብነት ያላቸው ተቋማት ከኃይል አቅርቦት ከግብአት እጥረትና ከገንዘብ ተደራሽነት ጋር የተያያዙ ችግሮችን ለመፍታት በትብብር እየሰሩ መሆናቸውንም አንስተዋል።
የተከበራችሁ አድማጮቻችን የዕለተ ሰኞ ኢትዮ አመሻሻችንን ነው በማድመጥ ላይ የምትገኙት። ከሀገር ውስጥ የሰማናቸውን መረጃዎቻችንን ወደ እናንተ እያደረስን እንገኛለን። እንቀጥላለን። ጢስ አባይ 1 የኃይል ማመንጫ ጣቢያን ዳግም ወደ ስራ ለመመለስ የጥገና ስራዎች ተጀምረዋል ሲል የኢትዮጵያ ኤሌክትሪክ ኃይል አስታውቀዋል። ጣቢያው በመለዋወጫ ዕቃዎች እጥረትና በከፍተኛ የደለል ክምችት ምክንያት ለበርካታ ዓመታት አገልግሎት መስጠት አቁሞ ቢቆይም ተጠግኖ ወደ አገልግሎት ለማስገባት የተሰራ ነው ሲልም ተቋሙ ገልጸዋል። ኤሌክትሪክ ኃይል እንዳስታወቀው ጢስ አባይ 1 ከጢስ አባይ 2 የኃይል ማመንጫ ጣቢያ ጋር የጋራ የውሃ ማስገቢያ በር ኢንቴግሬት የሚጠቀም ቢሆንም የራሱ መከላከያ በር የሌለው በመሆኑ የውሃ ማስተላለፊያ ቱቦው በደለል ተዘግቶ ከርሟል። 60 ዓመታትን የተሻገረው የኃይል ማመንጫ ጣቢያ 11.4 ሜጋዋት ኃይል የማምረት አቅም አለውም ተብሏል። የዕለተ ሰኞ ታህሳስ 27 ቀን 2018 ዓ.ም ኢትዮ አመሻሻችን በዓለም እንዴት ዋለች። ቀደም ሲል ከሀገር ውስጥ የሰማናቸውን ዋና ዜናዎቻችንን ነገርናችሁ። አድማጮቻችን አሁን ደግሞ ከባህር ማዶ ወዳገኘነው ዜና እናልፋለን። አሜሪካ የዳንሺ ኪንግደም ግዛቶችን የመቆጣጠር ስልጣን የላትም ሲሉ ፍሬድሪክሰን ተናግረዋል። ግሪንላንድ በትክክል ታስፈልገናለች ሲሉ ደግሞ ትራምፕ ገልጸዋል። ዴንማርክ ፕሬዝዳንት ዶናልድ ትራምፕ በግሪንላንድ ዙሪያ የሚያስተላልፉትን ዛቻ እንዲያቆሙም አጥብቃ ጠይቃለች። የዴንማርክ ጠቅላይ ሚኒስትር ሜቴ ፍሬድሪክሰን ይህንን በግልጽ መናገር እፈልጋለሁ፣ አሜሪካ የዳንሺ ኪንግደም ግዛቶች የመቆጣጠር ስልጣን የላትም ብለዋል። ፍሬድሪክሰን የትራምፕ አካሄድ የኔቶ አባላትን የጋራ መመሪያ ይጥሳል ሲሉም ገልጸዋል።